ዛሬ የምናነሳው አምስቱን የፍቅር ቋንቋዎች ነው። የእናንተ የፍቅር ቋንቋችሁ ምንድነው? ምን ሲደረግላችሁ ነው ፍቅር የተሰጣችሁ አይነት ስሜት የሚሰማችሁ? እውነትም ፍቅር የራሱ የሚገለጥበት እያንዳንዳችን ሰዎች የፍቅር ቋንቋችን ይለያያል። ስለዚህ የህይወት አጋራችሁ ያለው የፍቅር ቋንቋስ ምንድነው? እናንተስ መፈቀር የሚሰማችሁ ምን ሲደረግላችሁ ነው? እሱንስ ያላችሁን የፍቅር ቋንቋ እንዴት ማወቅ ትችላላችሁ? ውድ የፔሪስ ፐርስፔክቲቭ ቤተሰቦች ፔሪ ነኝ። እንኳን ወደ እኔ ቻናል በሰላም በፍቅር በጤና መጣችሁልኝ። ዛሬ የምናነሳው አምስቱን የፍቅር ቋንቋዎች ነው። ስለዚህ የፍቅር ቋንቋ መጀመሪያ ምን ማለት ነው? ኦኬ፣ የፍቅር ቋንቋ የምንላቸው እኛ ካለን ከፍቅረኛችን ወይም ከትዳር አጋራችን ጋር በሚኖረው የህይወት መስተጋብር ያ ነገር ሲደረግልን የተፈቀርን የተወደድን ቦታ ያለን አይነት ስሜት እንዲሰማን የሚያደርጉ ተግባሮች ምንድን ናቸው? ኦኬ፣ እንዲሰማን የሚያደርጉ ተግባሮች የፍቅር ቋንቋ እንላቸዋለን። ያ ነገር ሲደረግልን እንደተወደድን እንደተፈቀርን ይሰማናል። እነዛ ነገሮች ከጎደሉ ግን ያ ሰው እንደ መሬት ቢነጠፍልን እንኳን ሙሉነት አይሰማንም። ስለዚህ ሰዎች የሚለያዩትና የሚራራቁት ጥሩ ስለሆነ ወይ ጥሩ ስላልሆነ ወይ መጥፎ ስለሆነች ወይ መጥፎ ስላልሆነች ሳይሆን የፍቅር ቋንቋችሁ ራሱ ከተለያየና አራባና ቆቦ ከሆነ አብሮ የመሆንና ደስታን የማጣጣም ፍቅራችሁን ቢውልድ የማድረጋችሁ ነገር ሰላማዊ ትዳር ሰላማዊ ሪሌሽንሺፕ ውስጥ የመቆየት ነገራችሁ የደበዘዘና ጣዕም ያጣ ይሆናል። ስለዚህ አሁን ወደ ዋናው ጉዳያችን ነው የምንገባው። ባይዘው ውድ ቤተሰቦቼ የዛሬውን ቪዲዮ ስፖንሰር ያደረገላችሁ ፔሪ ዲዛይን ነው። ፔሪ ዲዛይን በትዕዛዝ ባህላዊ ዘመናዊ አልባሳትን ውጪ አገር ውስጥ ለምትኖሩ ሰዎች በጥራት በቀጠሮ አክባሪነት የማንታማ እንዲሁም ደግሞ ከምንም በላይ በተመጣጣኝ ዋጋ ለልደት ለሰርግ ለክርስትና የሚያስፈልጉ ባህላዊ የሚሆኑ ዘመናዊ ልብሶችን ጥንቅቅ አድርገን ሰርተን እደጃችሁ ድረስ እንካችሁ እንላችኋለን። ስለዚህ እኛን ለማዘዝ ከፈለጉ በዚህ ስክሪን ስር በሚገኘው ስልክ በመደወል ማዘዝ ይችላሉ። እናመሰግናለን። እነዚህ አምስቱ የፍቅር ቋንቋዎች እነማን ናቸው? የመጀመሪያው የፍቅር ቋንቋ በተግባር ወይም ደግሞ በሰርቪስ በአገልግሎት የሚገለጽ አይነት የፍቅር ቋንቋ ነው። እንደዚህ አይነት የፍቅር ቋንቋ ያላቸው ሰዎች ለምሳሌ ሚስት ከሆነች ስራ ስትሰራ ከጎኗ ሄዶ የሆነ ነገር ሲያግዛት፣ ወንድም ከሆነ እንደዚህ የሆነ ነገር ሲሰራ በርታ አይዞ የምትለው ከጎኑ የምትደግፈው በቃ የምታቀብለው አይነት ሴት እየተረዳ በተግባር እየታገዘ እንደሆነ ሲሰማው እየተፈቀረ እንደሆነ ይሰማዋል። ሌላኛው ደግሞ ምንድነው? ያንን ሰው በፈለጋችሁት ሰዓት የዛን ሰው ድጋፍ በፈለጋችሁ ሰዓት ቦታው ላይ ኦን ታይም የሚገኝ ገንዘብ ብትፈልጉ ብትቸገሩ አለሁላችሁ የሚላችሁ የሆነ ነገር ቢገጥማችሁ አለሁላችሁ የሚላችሁ አይዞ የሚላችሁ ከጎን መከታ የሚሆናችሁ ሰው ስትፈልጉ እዛ ቦታ ላይ ሲገኝላችሁ ያ ሰው በተግባር ነው ሴንስ የምታደርጉት። ብዙ ጊዜ እንደዚህ አይነት ቋንቋ እንደዚህ አይነት የፍቅር መግለጫ የሚያስደስታቸው ሰዎች ከቃላት ይልቅ ለተግባር ትልቅ ቦታ ይሰጣሉ። ኦኬ፣ ለተግባር ትልቅ ቦታ ይሰጣሉ። እነሱም ብዙ ጊዜ ለፍቅር ምላሽ የሚሰጡት በተግባር ነው። ኦኬ፣ ወደድኩሽ አበድኩልሽ ምናምን ከሚለው ነገር ይልቅ በተግባር ያ ሰው ለነሱ ያለውን ቫልዩ ለነሱ ያለውን ክብር ለነሱ ቅድሚያ እንደሚሰጥ በተለያዩ ነገሮች በተግባር እንዲገልጽላቸው ይፈልጋሉ። ስለዚህ እናንተ ጋር ያለው የትዳር ወይም የፍቅር አጋራችሁ ይሄ ቋንቋ ካለው እንዴት ነው አንድ ለምታረጉት? መጨረሻ ላይ እናያለን። በሁለተኛ ደረጃ ደግሞ በቃላት
የፍቅር እንደተፈቀረ የሚሰማቸው ሰዎች ናቸው። ስትነግሯቸው፣ ስታመሰግኗቸው፣ ስታሞግሷቸው፣ ስታበረታቷቸው፣ ረዥም የስልክ ወሬ የሚወዱ ፍቅር ደጋግሞ እንዲነገራቸው የሚፈልጉ በየቀኑ ፍቅር በቃላት እንዲነገራቸው በጣም ነው የምወድሽ፣ በጣም ነው የምወድህ፣ ያላንተ በቃ ጎዶሎነት ይሰማኛል፣ በቃ ካንተ ጋር ስሆን ካንቺ ጋር ስሆን የሚባባሉ ፍቅርን የሚገልጹ እነዛን ቃላቶች እነዛን ድምጾች ይፈልጓቸዋል። ስልክ ራሱ ሲያወሩ አጭር የሆነ ኮንቨርሴሽን ብዙ ጊዜ አያስደስታቸውም። ረዥም ሰዓት ማውራት፣ ትንፋሹን መስማት፣ ድምፅ ላይ፣ ቶን ላይ፣ ንግግር ላይ፣ ጆሮ ላይ በደንብ ስሜት የሚሰማቸው ናቸው። በቴክስትም ቢሆን በቃ በቃላት እንዲገለጽላቸው ነው የሚፈልጉት። እነዚህ አይነት ሰዎች እነሱን ፍቅራቸውን የሚገልጹት እነሱን ፍቅራቸውን የሚናገሩት በቃል ነው። በቃ የገለጹ አይነት ስሜት የሚሰማቸው በቃል ነው። ታዲያ እነዚህ አይነት የፍቅር አጋሮች ካሏችሁ በተግባር የፈለገ እንደ ልዕልት እንደ ንጉስ ብትንከባከቧቸው ብታግዟቸው ፍቅር እስካልገለጻችሁላቸው ድረስ እንደተወደዱ በጭራሽ አይሰማቸውም። ስለዚህ የፍቅር አጋራችሁን የፍቅር ቋንቋ ማወቅ በጣም ትልቅ ጥበብ ነው ማለት ነው። በሶስተኛ ደረጃ ደግሞ ኳሊቲ ታይም ላንተና ለሷ ብቻ ትኩረት ሰጣችሁ ስልክ ዲስትራክት ሳያደርጋችሁ ቲቪ፣ የሰዎች ወሬ ምናምን ነገር ምንም አይነት ረብሻ ሳይኖር ጀስት አንተና እሷ ብቻ አይኗን እያየ ደስ የሚል የኳሊቲ ታይም በቃ ሌላ ነገር ምንም ትኩረቷን ሳይወስድ ሙሉ በሙሉ አቴንሽን ተሰጣጣችሁ የምታሳልፏት ያቺ ታይም እንደተፈቀሩ እንደተወደዱ ልዩ ሰዎች እንደሆኑ እንዲሰማቸው ያደርጋቸዋል። እነዚህን አይነት የፍቅር ቋንቋ ያላቸውን ሰዎች 10 ፍቅር ብትገልጹላቸው፣ 10 ብትታዘዟቸው፣ ለነሱ ጊዜ ሰጣችሁ፣ ከቤተሰብ ከጓደኞች ከሌሎች ሰዎች ቅድሚያ ሰጣችሁ፣ ስልካችሁን ዝግት አድርጋችሁ ከዛ ሰው ጋር በስሜት በትኩረት አንድ ሆናችሁ ትኩረት ሰጣችሁ ፍቅር ስትጋሩ የሚሰማቸው ስሜት የተለየ ነው። እነሱ ከወደዷችሁ ጊዜ ነው የሚሰጧችሁ። እነሱ እንደተወደዱ የሚሰማቸው ምን ሲሆን ነው? ጊዜ ስትሰጧቸው ነው ማለት ነው። እስካሁን ስንታየን? 3 ታየን። አራተኛው ደግሞ ስጦታ ወይም ደግሞ ጊፍት ነው። እንደዚህ አይነት ስጦታ የሚያስደስታቸው ወይም ደግሞ እንደተፈቀሩ እንደተወደዱ እንዲሰማቸው የሚያደርግ ሰዎች ዋናው ዓላማቸው የስጦታው ትልቅነትና ትንሽነት ዋጋው ላይ ሳይሆን ከማንም አስበልጣ አስባ ራሷ ስለምትወደኝ አደረገችልኝ፣ ስለምትወደኝ ሰጠኝ፣ ስለሚወደኝ ሰጠኝ የሚለው ነገር ቫልዩአቸው ከፍ ያደርገዋል። ልክ ስጦታ ስትሰጧቸው እንደተወደዱ እንደተፈቀሩ ይሰማቸዋል። እነዚህ አይነት የፍቅር ቋንቋ ያላቸውን ሰዎች 10 ወድሃለሁ ብትባባሉ፣ በተግባር ብትገላለጹ፣ ኳሊቲ ታይም ብትሰጣጡ፣ ስጦታ መስጠት ካልቻላችሁ አሁንም ሙሉነት አይሰማቸውም። ልባቸው አያርፍም። ቢወደኝ ኖሮ ስጦታ ይሰጠኝ ነበር፣ ብትወደኝ ኖሮ ስጦታ ትሰጠኝ ነበር ብሎ ሁልጊዜ ልባቸው ከእናንተ ስለሚጠብቅ የመፈቀር የመወደድ ስሜት አይሰማቸውም። 5ኛ የዛሬውን ቪዲዮ ስፖንሰር ያደረገላችሁ ፔሪ ዲዛይን ነው። ፔሪ ዲዛይን በትዕዛዝ ባህላዊ ዘመናዊ አልባሳትን ውጪ አገር ውስጥ ለምትኖሩ ሰዎች በጥራት በቀጠሮ አክባሪነት የማንታማ እንዲሁም ደግሞ ከምንም በላይ በተመጣጣኝ ዋጋ ለልደት፣ ለሰርግ፣ ለክርስትና የሚያስፈልጉ ባህላዊ የሚሆኑ ዘመናዊ ልብሶችን ጥንቅቅ አድርገን ሰርተን እደጃችሁ ድረስ እንካችሁ እንላችኋለን። ስለዚህ እኛን ለማዘዝ ከፈለጉ በዚህ ስክሪን ስር በሚገኘው ስልክ በመደወል ማዘዝ ይችላሉ። እናመሰግናለን።
አምስተኛ ደግሞ የአካል ንክኪ እንደተወደዱ እንዲሰማቸው የሚያደርጋቸው ሰዎች ናቸው። የአካል ንክኪ ማለት እጅ ለእጅ መያያዝ፣ መተቃቀፍ፣ አንገት ስር ገብቶ ቅፍቅፍ ማለት፣ መሳሳም፣ ሌሎች በቃ ከአካል ጋር የአንደኛውን ተቃራኒ ጾታ አካል ስጋና ስጋው ሲነካካ እንደተወደዱ ቦታ እንደተሰጣቸው እንደተፈቀሩ የሚሰማቸው ሰዎች አሉ። ኦኬ፣ እነዚህ ሰዎች ሌላውን ነገር አራቱን በሙሉ አሟልታችሁ ይሄንን ብታጎሉባቸው አጥብቆ ማቀፍ፣ መሳም፣ እጅን ጥብቅ አድርጎ መያዝ የመሳሰሉት መንገድ ላይ ስትሄዱ እነዚህ አይነት ነገሮች ከጎደሉባቸው የተፈቀሩ የተወደዱ አይነት አይሰማቸውም። እና ውድ ቤተሰቦች የእናንተ የፍቅር ቋንቋ ምንድን ነው? የፍቅር አጋራችሁስ ቋንቋው ምንድን ነው? እሱን መረዳት ከቻላችሁ ለሚስታችሁ የምትፈልገውን እንጂ እናንተ የምትፈልጉትን አይደለም የምትሰጡት። ለፍቅረኛችሁ የእሱን የፍቅር ቋንቋ ነው እንጂ የምትናገሩለት የራሳችሁን አይደለም። ካልሆነ ክላሽ ያደርጋል። አንደኛው በተግባር ብቻ ከሆነ ፍቅሩን የሚፈልገው በተግባር ለሚፈልግ ሰው በቃላት ብገልጹለት ድንጋይ ላይ ውሃ ማፍሰስ እንደማለት ነው። ስለዚህ የራሳችሁን አጋር ስትመርጡ በተቻለ መጠን ወይ ተቀራራቢ የፍቅር ቋንቋ ቢኖራችሁ የበለጠ ቻሌንጅ አያረጋችሁ። ካልሆነም የተለያየ የፍቅር ቋንቋ ቢኖራችሁ እንኳን አንደኛውን ምን እንደሚያስደስተው ምን እንደተፈቀረ እንደሚሰማው ካወቃችሁ ፍቅር ማለት ለሌላው መኖር ስለሆነ ያ ሰው እንደሚፈልገው ፍቅርን መግለጽ መቻልን ትለማመዳላችሁ። እሺ፣ በመጨረሻው እንዴት ነው ያለንን የፍቅር ቋንቋ ምን አይነት ነው? ከዚህ ከአምስት ውስጥ እንዴት መምረጥ እንችላለን ካላችሁኝ፣ ባይ ዘ ዌይ ብዙ ጊዜ ሶስት ያላችሁ አሉ። ከዚህ ሶስቱንም የሚፈልጉ አምስቱንም የሚፈልጉ አሉ። አንዱ ብቻ የፍቅር ቋንቋቸው የሆኑ ሰዎች አሉ። ስለዚህ ትልቁ ነገር እንዴት ነው ማወቅ የምንችለው ካላችሁ ራሳችሁን በመጠየቅ ራሳችሁን በመመርመር በጣም የተወደዳችሁ የተፈቀራችሁ ንግስት የሆናችሁ ንጉስ የሆናችሁ የሚመስላችሁ ምን ሲደረግላችሁ፣ ምን ሲጎል ነው ጎዶሎነት የሚሰማችሁ የተፈቀራችሁ አይነት ስሜት የማይሰማችሁ? ሴቶችስ ምን ሲደረግላችሁ ነው? እሱን ጻፉት። ያላችሁን የፍቅር ቋንቋ ጻፉት። ከዛ ደግሞ የህይወት አጋራችሁ ፍቅረኛችሁ ወይም ደግሞ የትዳር አጋራችሁ በብዛት ፍቅር የሚሰማው ምን ስታደርጉለት ነው? ወይም ደግሞ ምን ሲያደርግ ነው ፍቅር መግለጫው የሱ ምንድነው? እንዲደረግለትስ የሚፈልገው ምንድነው የሚለውን አጥንታችሁ ካያችሁ በኋላ የምትፈልጉትን መስጠት ታቆሙና በዛ ሰው የፍቅር ቋንቋ መናገር ስትጀምሩ አብሯችሁ ያለውን ሰው ደስተኛ ማድረግ ትጀምራላችሁ። በአብዛኛው ሴቶች ቃላት እንፈልጋለን፣ ኳሊቲ ታይም እንፈልጋለን፣ የአካል ንክኪ፣ ስጦታ፣ ብዙዎቹን ነገሮች እንፈልጋለን። ወንዶች ደግሞ በአብዛኛው ተግባር ላይ ዲፔንድ ያደረጉ ናቸው። ደን ሁሉን ነገር ተግባራዊ ላድርግ ሲሉ ሴቶች ደግሞ እዚህ ጋር ጎዶልነት ይሰማቸዋል። ፍቅሯ እንዲገለጽላት የምትፈልግ የሆነች ሴት አለች። እንዲያግዛት የምትፈልግ ፍቅሯ ደግሞ እሱ የሆነ ሴት አለች። ስጦታ የምትጠብቅ የሆነች ሴት አለች። ስለዚህ የሚስትህን፣ የአጋርህን፣ የባልሽን፣ የአጋርሽን የፍቅር ቋንቋ ማወቅ ደስተኛ የፍቅር ህይወት እንዲኖርሽ ያደርጋል። ደስተኛ የፍቅር ህይወት እንዲኖርህ ያደርጋል። በሌላ ጠቃሚ ቪዲዮ ተመልሰን እንገናኛለን። አመሰግናለሁ።